አይደለም። ብዙ ጊዜ ቴዎሎጂ ላይ ምናምን አሁን የኢትዮጵያ ክርስቲያን እንደዚህ ምናምን እየተባለ ቴዎሎጂው ከቴዎሎጂ ጋር ተያይዞ ብዙ ያን ያህል ላይ በዓለም አቀፍ ደረጃውን ሲሰጣት ሰሙ ምናምን ማለት ፕሮቴስታንቱ ያው በአብዛኛው ፕሮቴስታንት ስለሆነ በውጭ ዓለም ምናምን ያው እሱ አለ። ፕሮቴስታንት ሁሌም ይነሳል። ካቶሊክም ካቶሊክ ነው። ያው ብዙዎቹ አሉ። ኮፕቲክ ራሱ ኢስተርን ኦርቶዶክስ እንዳለ ሆኖ በኦሪየንታል ኮፕቲክ ራሱ አሁን ኮፕቲኮች በየቦታው ስላሉ ኦሪየንታል ኦርቶዶክስ ሲባል ያው የሚመጣለትም ሰው ኮፕቲክ ነው እና በጣም ይሰራሉ እነሱ በውጭ ዓለምም ከግብፅ ውጭም በጣም ይሰራሉ። ኮፕቲኮች በጣም የሚሰሩት እዚህ በአሜሪካን ሀገር በአውስትራሊያ ምናምን ብቻ ብዙ እንደሚሰሩ እሰማለሁ እና በዛ ምክንያት ይታወቃሉ በጣም እና በቃ የኢትዮጵያ ክርስቲያን የሆነ በቃ በሆነ ሚስ እሷ ብትታወቅ ምናምን አልነበር እና በቃ ይሄኛው ሰው በጣም ደስ ያለኝ ክርስቶስን የሚገርም ነበረ እና የእግዚአብሔር ብዬ አስባለሁ እና ውይይቱ ላይ ከተነሱ ነገሮች አንጻር ምናምን ይልማ አሉ እስከሚመጡ ድረስ ብለን ነው። እስቲ የውይይቱ ላይ ምናምን የተነሱ እሳቸው እስኪጀምሩ እኔ ተወሰነ ልዘምር። የሰውን ጆሮ እናበላሸው ትንሽ፣ ከዛ በኋላ እንፈውሰው። ካባረርካቸው በኋላ ብቻቸውን ልታስቀምጣቸው ነው እንዴ? ዘማሪ ነው። እስቲ እንዴት ነው ውይይቱን? እንዴት ሁላችሁንም ሰላም ብያለሁ። መጀመሪያ ሰላም ሳልም ዝም ብዬ ደቅ ያልኩትና ሁላችሁንም ሰላም ብያለሁ። ላይ መታችሁ ያላችሁ ውድ ክርስቲያኖች እንግዲህ እንኳን አደረሳችሁ። ሆሳዕና ነው ነገ፣ ደስ የሚል በዓል ነው። አሁን ያልከው ነገር ባይ ዘ ዌይ ኢት ሜክስ ሴንስ። ይሄ እግዚአብሔር እጅ አለበት የሚለው ነገር 10 ደቂቃ በማይሞላ ቪዲዮ ላይክ ቫይራል የወጣበት ሊትራሊ ማለት ነው። እኔ አሁን ኦልሞስት 10 አካባቢ የተለያዩ ዩቲዩብ ፔጆች ትላልቅ ዩቲዩብ ፔጆች ኦልሞስት ለቀውስ በአንድ ቀን ውስጥ 100 ምናምን ሺህ ቪው አግኝቷል። ላይክ ቪዲዮ ብቻ ማለት ነው። እና ይሄ እንዳልከው ላይክ የሚያሳየው ለምሳሌ አሁን ያው አፖሎጄቲክሱ ላይም እንደምታውቀው ኢንተርናሽናል በሆነች ላይክ በዓለም አቀፍ ደረጃ አፖሎጄቲክስ ስራውን ብትመለከት አላል ኦሪየንታል ቤተክርስቲያን ለምሳሌ በዚህ ደረጃ የሚወክላት እንዲህ የምትለው ግለሰብ የለም። በግለሰብ ደረጃ ያኔ ትዝ የሚል ከሆነ እነ አገን ምናምን ነገር አገን አልኩ ማን ነው ያ ሰብ ዲያቆን ማን ነበር ስሙን አምጣልኝ። ሳምሸሙሌ የተጋበዘው ዳንኤል አሁን እሱ ራሱ አይተህ ከሆነ ስለ ቀልቂዶን ጉባኤ ሄደው ሲያብራሩ ምን ሲሉ ላይክ አለ አይደል ኦሪየንታል ቤተክርስቲያን ውስጥ በጣም ብዙ ምሁር የሆኑ የተማሩ ብዙ ሰዎች እንዳሉ ሁሉ ግን አለ አይደል የሪፕሬዘንታቲቭ የምትለው ላይክ ቸርቿን ወክሎ በዚህ ደረጃ በትልቁ እንግሊዘኛም ሁሉንም ላንጉዌጆች የሚችል ሰው ብዙ ላይክ ይወጣ የለም ሚዲያ ላይና እግዚአብሔር ደግሞ ይሄን ተጠቅሞበታል። ላይክ ኦሪየንታል ኦርቶዶክሲ በደንብ ሻይን እንዲያደርግ ተጠቅሞበታል። ለምን 10 ደቂቃ ነው ቅድም ቪዲዮ ላይም ተናግረከዋል። ልጁ በጣም ሀምብል ሆኖ ነው ያወራው። መሰረታዊ የሚባሉ ነገሮች ላይክ እዚህ ሁሌ ቲክቶክ ላይ የሚነሱ ነገሮችን ነውና ባለፈውም ስናወራል ነበር እንደው እንግሊዘኛውን እንደው እግዚአብሔር ለሐዋርያት መንፈስ ቅዱስን እንዳወረደው ለሳኑን ቢሰጠን ጥሩ ነበር። አንተ እዚህ የሚሰራውን ነገር በደንብ እንትን ለማለትና ጌታ ይመስገን ግን ደስ ይላል። ሰዎች ራሱ ላይክ እነዛን ሰዎች አልቲሜት አውቶሪቲ አድርገው የሚያስቡ ሰዎች ነበሩ ታውቃለህ። በተለይ አሁን ጴንጤቆስጣሉ ይሄ ነን ዲኖሚኔሽናሎች ሁለቱን ሰዎች እንደ አልቲሜት አውቶሪቲ ነበር የሚያስቧቸው ብዙዎቹ እና ላይክ ፊት ለፊት ሲቀርቡ ግን ከታሪክ አንፃር የቤተክርስቲያን ታሪክ ምናምን ራስ መሰረታዊ ኖሌጅ የላቸውም። እና እግዚአብሔር ይመስገን እግዚአብሔር ተጠቅሞበታል ብዬ በደንብ አስባለሁ። እውነት ለማውራት እግዚአብሔር ይመስገን ጸዴ እንትን ነበር። ከክርስቲያን ታሪክ ባሻገር ዲያቆን ምህረት በተደጋጋሚ ስለ ቅዱስ ቁርባን ሲያስረዳ ትራንስብስታንሺዬሽን ምናምን በሚል ለመተቸት ሞክሮ ነበረ ስቱዋርት እና አይ እኔ ትራንስብስታንሺዬሽንን አልቀበልም ብሏል። እሱ አክቹዋሊ ማለት በቃ እሱ የካቶሊክ አይዲዮሎጂ እሳቤ ነው፣ ትንተና ነው፣ ዴፊኒሽን ነው እና እንደዛ አልቀበልም ብሎ ነበር እና ግን መላልሰው 10 ትራንስብስታንሺዬሽን ምናምን እያሉ ሲያዝጉ ነበር የካቶሊኮችን እያመጡና ይሄ በውጭ ዓለም በቃ የሆነ የሚታወቀው የኦርቶዶክስን እምነት ገና የክርስትናው እምነት በደንብ አያውቁትም ብለን መናገር እንችላለን። ማለት እዚህ ቅዱስ ቁርባን ላይ የክርስትና የሆነ እምነት አለ፣ የካቶሊክ ደግሞ አለ። የካቶሊክ እምነት የክርስትና አይደለም። ትራንስብስታንሺዬሽን በፍጹም የክርስትና አይደለም። በቃ የራሷ የካቶሊክ ነው እንደ እይታ ምናምን ከፈለገች ተያዘው። የክርስትና ግን መሆን አይችልም። የጌታ ቤተክርስቲያንም አይደለም እምነቱ እንደ እምነት ደረጃ በቃ የካቶሊኮች እንደው በቃ የገለጹበት መንገድ ብለን እንያዝላቸው። ዝም ብለን በጣም ጥሩ ሰዎች ሆነን ማለት ነው እንደዛ ነው ልንይዝላቸው የምንችለው እንጂ እኛ ሰብስታንሱ ይለወጣል አክሲደንሱ አይለወጥም እንደዚህ አይነት ትንተና ውስጥ እኛ አንገባም። አባቶቻችንም እንደዛ አላስተማሩንም
ግን እነሱ ግን ሆን ብለው ግን ይህን የካቶሊክን ትምህርት እየመጡ ሲለጥፉበት አይተናል። ኢቨን እየነገራቸው ራሱ እና ስለዚህ የክርስትና ትምህርት እንግዲህ ያስፈልጋቸዋል ብላ አታስብም ማለት ገና አልደረሱበትም መሰለኝ። የክርስትና ታሪክ ብቻ ሳይሆን አሁን ላይ ራሱ ያለውን የኦርቶዶክስን ትምህርት አያውቁትም። እኛ ሀገር ብቻ ሳይሆን ውጭ ያሉትን ፕሮቴስታንቶች ያስብላል። እንዴት አየው እሱ ነው? ሜክ ሴንስ ባይ ዘ ዌይ። ለምንድን ነው ላይክ ኦርቶዶክስም ሲባል እንደምታውቋ ኦሪየንታል ኦርቶዶክስ እና ኢስተርን ኦርቶዶክስ የሚለውን ነገር ራሱ ስፕሊት አድርገው ምን ያህሎቹ ይረዳሉ የሚባለው ነገር ላይክ ብዙ ያው ካቶሊኮች ስራ ሰርተዋል። ምንም የሚካድ ነገር አይደለም። በደንብ ስራ ሰርተዋል። ላይክ ከማቴሪያል አንጻር ከዌብሳይት አንጻር አፖሎጄቲክስ በጣም በቃ የቆዩ አፖሎጄቲክስ ስራ በመስራት የቆዩ ካቶሊኮች ይታወቃል። ብዙ የሚታወቁ አሉ እና እሱ ራሱን ችሎ ተጽዕኖ አለው። ግን ኦርቶዶክስም ሲባል ላይክ ብዙ ሰው ሲም የሚያደርገው ላይክ ጭንቅላታቸው ላይ የሚመጣው ያው እንደምታውቁ ኢስተርን ኦርቶዶክሶች ናቸው። ላይክ አሁን ኦሪየንታል ኦርቶዶክሲ ላይ ላይክ ዲቴል ጠለቅ ያለውን ስነ መለኮት ለምሳሌ ሳምሸሙን አይደለ በተወሰነ መልኩ እንኳን አይደለ እዚህ መስመር ላይ ረጅም ዓመት የቆየ ነው ተብሎ የሚታሰብ ነው አይደል? ኦሪየንታል ኦርቶዶክሶች ያለ ግን ቀደም እንዳልከው ሰብዲያከን ዳንኤል ገብተው ሲያስረዱት አፉን ከፍቶ ነው ሲሰማ የነበረው። እንደዚህ አይነት እምነትም አለ እንዴ በሚመስል ደረጃ ነበር ሲሰማ የነበረውና እንደዚህ ቅርብ የሆኑት ምን የሆኑ ሰዎች ራሱ ላይክ እና ይሄ በደንብ መሰራት አለበት እና ይሄም ነገር ደግሞ እንዲስፋፋ ምንድነው ትልቁ ያው ኮፕቶች ጥሩ ስራ እየሰሩ ምንም አይካድም። ክሬዲት መስጠት ላለብን ክሬዲት መስጠት አለብን። ኮፕቲክ ቤተክርስቲያን እዚህ ነገር ላይ በጣም ጥሩ ስራ እየሰራች ነው። ላንጉዌጅ ላይ ምንም ላይ በየሀገሩ እየተስፋፋችና ያው እንግዲህ አሁን አሜሪካ ላይም ሆነ ዩሮፕም ላይ ቀጣዩ ትውልድ አለ አይደል ላይክ እዛው የሚወለዱ ኢትዮጵያውያን ምናምን ነገር አገልግሎት ውስጥ ያሉ እንደ ዲያቆን ምህረት ምናምን ነገር እና ትምህርቱ ግድ ነው። ልክ ትክክለኛው የጌታ ትምህርትና አንደርስታንዲንግ ያለውን ነገር ሰዎቹ ጋር በደንብ መድረስ አለበትና ቀደም ያልኩ ለዛ ነው። አንዳንዴ ወንድር ታደርጋለህ በቃ ግን እግዚአብሔር ደግሞ የራሱ ታይሚንግ አለው። ያው በሰው ሐሳብና በሰው ጊዜ አይደለም እግዚአብሔር የሚሰራው። ቤተክርስቲያንን የሚወዱ ሰዎች የትም ሀገር ሆኑ ምንም አይነት ቋንቋ ተናጋሪ ሆኑ ቸርችን ከወደዷት እግዚአብሔር ደግሞ ይጠቀምባቸዋል ብለን እናምናለን። እስቲ እንግዲህ እናያለን። እድሜ ይስጠንና ትላለህ ወይ ደግሞ አንደኛችንን ከኢስተርን ጋር አንድ ከሆነ በኋላ በደንብ ወንጌሉን አብረን እንሰራለን ትላለህ። አይ በጣም ደስ ይላል። ያው አክቹአሊ ወንጌል እንግዲህ ያው እንደሚታወቀው አሁንም ይሰራል። በርግጥ ግን እንደዚህ ደግሞ በደንብ በቃ በውጭ ዓለምም በራሳቸው ቋንቋ በደንብ ቻሌንጅ አድርጎ የሌላውንም አስተሳሰብ በእግዚአብሔር ቃል እንደ እግዚአብሔር ያልሆነውን ሐሳብ ሁሉ በእግዚአብሔር ቃል እያፈረሱ መግባት በጣም ጸዴ በጣም የእግዚአብሔር ካልረዳ የማይሆን ነው እና እንደተባለውም የኦርቶዶክስን እምነት አለማወቅ ይታያል። አሁን ይሄ ክሊፍ የሚባሉ እነ ክሊፍ ራሱም አሁን ደጋግሞ ኢቭን ከዲቤቱ በኋላም ትራንስብስታንሺዬሽንን እኛ ላይ እንደዚህ በጣም እንትን ሲሉ ሲጫኑ ነበረ ምናምን እንደዚህ እንደዛ ምናምን ሲል ነበር እና ትራንስብስታንሺዬሽንን አይደለም ዲያቆን ምህረት ይዞ የቀረበው። ትራንስብስታንሺዬሽን የኛ አይደለም። ትራንስብስታንሺዬሽን የካቶሊክ ነው። በተደጋጋሚ ነው የምንናገረው። ትራንስብስታንሺዬሽን ምን መሰላችሁ? ቅዱስ ቁርባን ላይ ሌላ ነገር የተወሳሰበ ነገር እያወራን እንዳይመስል ምናልባት ለማታውቁ ሰዎች ለቅዱስ ቁርባን የሚቀርበው ለጌታችን ስጋ ህብስት፣ ከዛ ላይ ደግሞ ወይን አይደለ? ህብስትና ወይኑ ሲመጣ ህብስትና ወይኑ ሁለት ኮምፖነንት ነው ያላቸው ማለት ነው። እሺ አክሲደንትስ እና ሰብስታንስ ይሏቸዋል። አክሲደንትስ የሚሏቸው የተወሳሰበ ነገር የለም። በደንብ አድርጋችሁ ይሰስሙ። አክሲደንትስ የሚባለው ፊት ለፊት ላይ የሚታየው ያ ነገር ከለሩ ሊሆን ይችላል። የህብስቱ ለምሳሌ ከለር፣ ጣዕሙ ህብስት የአይነት ጣዕም ይኖራል። ልክ እንደዛ ማለት ነው። የወይን ሲሆን ደግሞ የወይን አይነት ጣዕም ሊኖረው ይችላል። ጣዕሙ፣ እይታው ምናምን እንደነዚህ አይነት ነገሮች እነዚህ አክሲደንትስ ብሎ ይጠሯቸውና የአሪስቶቴሊያን ፊሎዞፊ ነው። አክቹዋሊ በእነ ቶማስ አኪነስ ነው በደንብ እየዳበረ መጥቶ በካቶሊካውያን ዘንድ እንደዛ የሚባለው። እሺ ያንን አክሲደንትስ ይሉታል። ከዛን እንደዚህ አይነት ይሄ ጣዕም ከለር ምናምን ነገር ያለው ያ ህብስትና ወይን ደግሞ ሰብስተንሱ ምንነቱ ላይ ህብስትና ወይን ማለት ነው። በምንነት ደረጃ ደግሞ በቃ ይሄ ህብስት ነው ይህ ወይን ነው ተለው የለ ይሄ የምንነት ደረጃ ባህሪው እንለዋለን። እንደዛ ነገር ሰብስተንሱ ማለት ነው። እሱን ሰብስታንስ ይሉታል። ከዛ ምን ይላሉ? የቅዱስ ቁርባን ስርዓት ላይ የጌታ ስጋና ደም የሚሆነው ወይም የሚለወጠው ሰብስታንሱ ነው። ሰብስታንሱ ፊሎዞፊካል በሆነ መልኩ የሚገልጹትና ሰብስታንሱ ይለወጥና የህብስትና የወይን ሰብስታንስ መሆኑ ይቀራል። በቃ ከዛ በኋላ አይደለም ጭራሽ ይቀርና የጌታ ስጋና ደም በሰብስታንስ ደረጃ እንደዛ ይሆናል። እና ለዛ ነው ትራንስብስታንሺዬሽን የሚሉት። ሰብስታንሱ ነው የሚለወጠው የሚቀየረው።
ትራንስ ሰብስታንሺዬሽን የሚሉት ለዛ ነው። እና አክሲደንቱ ግን እንደዛው እንዳለ ይሆናል ምናምን የሚል ነገርን ያስቀምጣሉ። እኛ በዚህ መልኩ አሁን አንገልጽ። ቅዱስ ቁርባን ላይ ሁሌም ቢሆን መታወቅ ያለበት በኦርቶዶክስ ክርስቲያን በእኛ ክርስቲያን ውስጥ በምን መልኩ ነው ቅዱስ ህብስትና ወይን ነው እኛ ጋርም በቃ ያለው ህብስትና ወይን ነው። እኛ ያው በአይናችን በተለይ በኢትዮጵያ ክርስቲያን አይታይም አይደል? ግልጥ አይደለም፣ ግን ህብስትና ወይን ነው። አናየውም፣ ግን ህብስትና ወይን ነው። እና ያ ህብስትና ወይን የጌታ ስጋና ደም የሚሆኑ በመንፈስ ቅዱስ አሰራር ነው። እንዴት የሚሉለውን ግን አናውቅም። ሰብስታንሱ ተለውጦ አክሲደንሱ ተቀምጦ ምናምን የሚለውን አንጠቀምም። እንዴት እንደሆነ እግዚአብሔር ነው የሚያውቀው፣ እኛ አናውቅም። ግን ይሄ አንዳንዴ የመንፈስ ቅዱስ አሰራሮችን ይሄ ምንድን ነው ስኮላስቲክ በሆነ መልኩ እንደዚህ የሆነ ይሄ በጣም እውቀትን አራቁ ሄዶ የመንፈስ ቅዱስን ስራ ሁሉ በእውቀት ለመግለጽ የሚሞከር ነገር አለ። እንደሱ አንችልም። በቃ የመንፈስ ቅዱስ ስራ ሲሆን ይሄ የመንፈስ ቅዱስ ስራ እኛ አናውቅም፣ እንዴት እንደሆነ አናውቅም። ግን ህብስትና ወይኑን የጌታ ስጋና ደም እንደሚሆን እናምናለን። ይህ የመንፈስ ቅዱስ ስራ ነው። እንዴት እንደሚከናወን አናውቅም። በቃ አለቀ። እና ምንድን ነው ከዚህ በፊትም ብያችሁ ነበረ። የቅዳሴ የትኛው ክፍል ላይ ነው ህብስትና ወይኑ የጌታ ስጋና ደም የሚሆነው? የትኛው ክፍል ላይ ነው? አንዳንድ ሰዎች ኤፒክሌሲስ ላይ እንደሚሆን ይናገራሉ። ኤፒክሌሲስ የሚባሉ የቅዳሴ ክፍል የትኛው ነው? ሀበነ ብለን የምንጸልይበት ክፍል ላይ ማለት ነው። መንፈስ ቅዱስ መጥቶ ህብስትና ወይኑ የጌታ ስጋና ደም ያደርገዋል። በቃ እሱ ባለማወቅ ነው ወይም የአገላለጽ ስህተት ነው የሚሆነው እንጂ ቅዱስ ቁርባን የትኛው ሰዓት ላይ ነው አናፍ ደም እንዲሆን ነው። አለቀ። በቃ እሱን እናውቃለን። ሙሉ ቅዳሴ ነው በቃ እኛ የምንቀበለው። እቺ ቦታ ናት ምናምን የሚባል ነገር ብሎ መናገር እስኪችል ድረስ እንደዚህ ብሎ ያምናሉ። ግን ለምን ግን ለምሳሌ ይላል ተዋህዶ ላይ ቃል ስጋ ሲሆን ቃል ከስጋ ጋር ተዋሃደ። ልክ የሚኖረው የህብስትና ወይን ከቀረበ እንግዲህ የጌታ ስጋና ደም በዛ መልኩ አብሮት እንደዛ ተጣምሮ እንደሌለ በምን እናውቃለን? ይሄ ነው እንደውም ለኖርማል ጭንቅላት ለመግለጽ ይሄን የሚሻለው ምናምን ብሎ እሱን ለማስቀመጥ ይሞክራል። እና እንዲና መሰል የተለያዩ ቲዎሪዎች አሉ ከቅዱስ ቁርባን ላይ። እኛ በምንም አንገልጽ። እኛ ህብስትና ወይኑ የጌታ ስጋና ደም ይሆናል፣ አዎ ይሆናል እንልና ከዚህ በኋላ ካቶሊኩም ሉትራኑም የራሱን እንግዲህ ማብራሪያ ለመዘርዘር ሊሞክር ይችላል። እኛ ግን አዎ ያ ህብስትና ወይን የጌታ ስጋና ደም ይሆናል ካለም በኋላ አፋችን የሚከፈተው ያንን የጌታን ስጋና ደም ለመቀበል ብቻ ነው የሚሆነው እንጂ ሌላ ነገር በስጋና ደሙ ላይ ሌላ ነገር ለመናገር አፋችን አይከፈትም። አፋችን የሚከፈተው በቃ ያንን የጌታ ስጋና ደም ተቀብለን ህይወት እንዲሆንልን ብቻ ነው አፋችን የሚከፈተው። ለዛ ይሆናል ማለት ነው ከዛ በኋላ እና ለዛ ነው ጌታችንም ህብስትና ወይን እዚህ ላይ ሀሳብ እንድሰጥበት እግረ መንገድ ካቶሊኮች ዩካሪስቱን ወርሺፕ ያደርጉታል። ወርሺፕ ይገባዋል ይላሉ። ወርሺፕ ይገባዋል ይላሉ። ቀጥታ ራሱ ምንድነው ስጋ የክርስቶስ ኢየሱስ ስጋው ደሙ ነፍሱ እና መለኮቱ እዛ ጋር ኤግዚስት ያደርጋሉ። ስለዛ ወርሺፕ ይገባዋል ብለው ያስቀምጣሉ። እንኳን ደህና መጡ። ሰላም ለእርሱ ይሁን። ዘማሪ ደህና ቆያችሁኝ። ነው ቪዲዮውን መንካት እንዴት እንደምችል አላውቅም። እንዴ ነበር? ቆይ እስቲ ከአንተ ጋር እስቲ ጋዲ እንዴ ነበር? የቪዲዮ ምልክት ከስር ነክተው ሴቭ ይሉታል። ሴቭ እንደምን ከረማችሁ? ይመስገን አምላክ። እንኳን ደህና መጡ። ሰላም ለእርሱ ይሁን። ዘማሪ ይመስገን። ከወንድሜ ዘማሪ ደመላሽ ጋር በመሰንቆ እንግዲህ መተናል። እንኳን ደህና ቆያችሁ። እግዚአብሔር ያክብርልን። እንኳን ደህና ቆያችሁን። ቆይ አሜን አሜን።
እንኳን ደህና መጡ። እግዚአብሔር ያክብርልን። ሰላም ለእርሱ ይሁን። አሜን አሜን። አለን በጣም በደንብ እንታያለን። በደንብ ትታያላችሁ። ደጅ አስጠናን እንዴ? ሳናይ አይ ነው ደጅ እኔ እኛ ነን ያስጠናናችሁ። ምንም ችግር ለእኛማ ችግር የለም። ችግር የለኛ ምንም ችግር የለም። ደስ ብሎኛል በጣም ስለተገናኘን። እግዚአብሔር ያክብርልን። በጣም እናመሰግናለን። እሺ መቀጠል ይቻላል። ኦኬ እሺ ደስ ይለናል። እሺ ህዝቡን ያው እንግዲህ ሰላም ማለት ከፈለጉ ምናምን ማሳወቅ የሚፈልጉት ነገርም ካለ እሰየው ይቻላል። እሺ እንደምን ከረማችሁ? እንደምን አላችሁ? በእውነት ዛሬ ወንድሞቻችንን ለብዙ ጊዜ እንመኝ ነበር አብረናችሁ ለመሆን። እግዚአብሔር ፍቃድ ሆኖ ደግሞ ዛሬ አብረናችሁ ሆነናል። በጣም የምንወደው መርሃ ግብር ነው። ብዙ ጊዜ ያው በአገልግሎት ብዛት ብዙ መካፈል ባንችል ግን ብዙ ጊዜ እየመጣ መልእክታችሁ ያው በብዙ ጉዳዮች ላይ የምትወያዩትን እንሰማለን እና እግዚአብሔር አምላክ ይሄንን ታላቅ ስራ እንድትሰሩ እግዚአብሔር ስላገዛ ስለረዳችሁ በእውነት እግዚአብሔር እናመሰግናለን። መላው የምትከታተሉን ወንድሞች እህቶች ይሄንን እዚህ መርሃ ግብር ላይ እኔና ወንድሜ የተገኘ ነው በእውነት የወንድሞቻችንን ስራ እጅግ አክብረን ስለሆነ ለዚህ የተከበረ እጅግ ሐዋርያዊ በሆነ ስራ የተመረጡት ወንድሞቻችንን ከልባችን የምንደግፍ መሆናችንን እና አብረን ደግሞ ለወንጌል አብረን የተሰለፍን መሆናችንን ሁላችሁም እንድትረዱት እንፈልጋለን። እሺ መልካም ጊዜ። እሺ እግዚአብሔር ያክብርልን። በጣም እናመሰግናለን። ሳትንቁን በመካከላችን ስለተገኛችሁ በእውነት እግዚአብሔር በሚያውቀው እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ያው እንግዲህ በመሰንቆ ምናምን ከሆነ ያው እናንተ የተዘጋጃችሁበትን ዝማሬ ነው ሊሆን የሚችለው መሰለኝ። ስለዛ ያው ወደ ዝማሬው መሄድ እንችላለን። እግዚአብሔር ያክብርልን። እሺ አሁን የምንዘምረው እንግዲህ ስለ እግዚአብሔር ሀልወት ነው። ሁሌ በቤተ ክርስቲያን አይታችሁ እንደሆነ በቅዳሴው ላይ ፍሬ ቅዳሴ በሚባለው ታላቁ ስብከት የሚጀምረው በሀልወተ እግዚአብሔር ነው እና ከዛ በነገረ ድህነት ይፈጸማል ማለት ነው እና መርሃ ግብራችንንም በሀልወተ እግዚአብሔር እንጀምርና ከዛ በኋላ በነገረ ድህነት ደግሞ እንፈጽማለን ማለት ነው። እግዚአብሔር አለኝታችን ግሩም ነው የሚል መዝሙር ነው የምንዘምረው ማለት ነው። እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም አይለም ኃያል ነው። እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም አይለም ኃያል ነው። ሕዝቡን ሲጠብቅ ግሩም ኃያል ነው። የማያልቅ ቸር እረኛ ነው። ሕዝቡን ሲመግብ እጁ ሰፊ ነው። የማያልቅ ቸር እረኛ ነው። እግዚአብሔር አለኝታችን ግሩም ነው።
በቃሉ ብቻ ምድርን ያጽናል ማን ያህለዋል እርሱን በምሕረት እግዚአብሔር አለኝታችን ግሩም ነው እግዚአብሔር ግሩም ኃይለ ኃያል በሞት ጥላ ውስጥ አምላክ ታደገን በሐዘን ጊዜ ጌታ ጎበኘን ፍቅሩ ኃያል ነው ሩሩ ጌታ ምን ወሰናለው ላንተ ውለታ እግዚአብሔር አለኝታችን ግሩም ነው እግዚአብሔር ግሩም ኃይለ ኃያል እግዚአብሔር አለኝታችን ግሩም ነው እግዚአብሔር ግሩም ኃይለ ዝማሬ መላእክትን ያሰማልን። በጣም እጅግ ደስ የሚል ዝማሬ ነው። የአምላካችንን ፍቅርነትም ኃያልነትንም የሚያስታውስ ነውና እግዚአብሔር ያክብርልን። በጣም ደስ ብሎናል ከእናንተ ጋር እንደዚህ ቁጭ ብለን ማመስገን እግዚአብሔርን በጣም ለእኛ በረከታችን ነውና እግዚአብሔር ያክብርልን። ድምፅ አይሰማኝም ማለት ነው ከኔ ጋር ይሆን? ኦኬ አይሰማም ጋዲ? ይሰማል? አሁን ይሰማል። ቆይ አንድ ጊዜ ወይ አጥፍቼው ልመለስ። ይቅርታ ከይቅርታ ጋር እንትን ሜቢ የሆነ እቃ ላይ አስቀምጠውት ከሆነ ይሄ ኖርማል እንትን ላይ ያለ አይደለ? በስፒከሩ አፕ ዳውን አድርገው አስቀምጠውት ከሆነ ድምፅ ሊታፈን ይችላል እንጂ አንተ ይሰማል። የእሳቸውም ይሰማ ነበር፣ ግን ትንሽ ጥራት ይጎለው ነበር። ትንሽ ማለት የተወሰነ ትንሽ ሜቢ እሱ ነው፣ ግን አሪፍ ነው። አንተ ይሄ ቲክቶክ እኮ ጭራሽ ከሊቀ መዘምራን ይልማ ጋር ተቀምጠና አንድ ገስት ላይ እግዚአብሔር ይመስገን። ሌላስ ምን እንላለን? ምንም ጌታ ይመስገን። አሜን አሜን። እሺ አስገቧቸው። እሺ እስቲ ቆይ እኔም እንትን ልበል ቼክ ላድርግ። ሰላም በሉን። እስከዛ ድረስ የገባችሁ ሰዎች ሰላም በሉን። ዛሬ ደግሞ ሚናም ገስት ላይ መጥቷል። ሚና ወንድ ነው በሚለው መተናል። እንዴት ናችሁልኝ? አኬዋ ጋዲ አንተሽ ሁላችሁ አለን ይመስገን አምላክ። አንተሽ ቶሎ ሰላም በሉን። እሺ ከመምጣታቸው በፊት ይገመዘምራል። አንተሽ ሄኖክ ቀጥል። ሰላም ለእናንተ። ሰላም ናችሁ? እንዴት ናችሁ? ምንድነው እንሳውራ? ሰላም ናችሁልኝ? እንዴት ናችሁ? እንኳን አደረሳችሁ ለሆሳዕና። ዝማሬውን ላሰሙን ሊቀ መዘምራን መላእክትን ጣዕመ ዝማሬ ያሰማልን ብለን። አሜን አሜን። እሺ እየተከታተላችሁ እሺ አስገቧቸው ይልማ ሲመጡ። እሺ ሰላም እያለን ልናስወርዳችሁ ነው። እነ እዝርሽም እየመጡ ነው እና ያው እንግዲህ ገና ዘማሪያኑ ትላለህ። እሺ ትንሿ እሺ የለች መሰለኝ። እሺ ከሌለች እሷን እናስወርዳት። እሺ አንዴ ገስት ላይ የተወሰናችሁ ሰዎች አይቻሉ። በጣም ይቅርታ አድርጉልኝ፣ አስገባችኋለሁ። አንዴ እሺ ኦኬ። በኔ ወይ በቃ ካካ ያሰማልን ብያለሁ። ሰላም ብያችኋለሁ ወንድሞች፣ እንኳን አደረሳችሁ። በኔ ቦታ እሺ
ከወረደ እሺ እዝሩ ያው ይሰማል። እዝራስ እያወራ እኮ ነው። ሚዩት ነው እዝራ። ይመስገን አምላክ አለው። እንዴት አለ? እግዚአብሔር ይመስገን። አንተዬ እንዴት ነህ? ጋዲሳ በጣም ረጅም ጊዜ በእውነት አንተ አገልግሎት ላይ እኮ አልተቻልክም። በቃ ከሀገር ሀገር ከክፍለ ሀገር ወደ ክፍለ ሀገር እየተዘዋወርክ እየትገኛለህ። እዝሩዬ አለሁኛ አገልግሎት ያው ቢዚ ሆኜ ነው እንጂ አስባለሁ ብዙ ቀን። አሪፍ ይሁን። መልካም ነው አገልግሎት። ኦኬ አንድ ሰው ሰላም ሊል አንድ ሰው ሰላም ሊል እንዴት አመሻችሁ? ይመስገን አምላክ። ቪዲዮ ክፈትልን እዝራ። እንዴት አመሻችሁ? እንዴት እንደማት እግዚአብሔር ይመስገን። በስመ አብ ቶሎ ቶሎ ፍቅራችሁን ግለጹላት። 1 ደቂቃ ነው የተሰጣት ምርቴ። ኦኬ ወይ ምርቴ እግዚአብሔር ያክብርልን። በጣም ነው የምንወድሽ። በጣም አመሰግነው። ዝማሬዎች ሁሉ እነሱ በጣም ደስ የሚሉ የምስጋና የሆኑ መዝሙሮች ናቸው እና እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ጊዮርጊስ ያለችው ቤት አለች። ምርትዬ ልናገር እድል ስጠኝ። ምርትዬ መታማ ትላለህ። ምን አለ አሁን ስለ ጊዮርጊስ ቤት ትንሽ በኋላ። እሺ ይቀጥል። ምርትዬ ዝማሬ መላእክት እኔ በጣም ያው እንግዲህ ወንድሞችም እንዳሉት በጣም የምር ጌታ በሚያውቀው በጣም ነው የምወድሽ፣ በጣም ነው የማከብርሽ እና ሁሌ ማታ ራሱ ያው ወንድሞች ያውቃሉ ምናምን ነገር ከመተኛት በፊት ሁሌ 1 2 3 መዝሙር ከፍታለሁ እና ከሶስቱ 2 ያንቺ መዝሙር ነውና በቃ ከህይወቴ ጋር እንዲህ መዝሙሮችሽ በጣም ደሳስ የሚሉ ናቸው እና እግዚአብሔር ያክብርልን። ስለ አገልግሎትሽም ደግሞ እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ከዚህም በላይ ደግሞ የምታገለግይበትን እድሜና ጤና ይስጥሽ። አንድ ቀን ደግሞ ያው ምግብ ቤትሽ መተን እንመርቃለን። እንግዲህ ምግብ ቤት እንዳላታቀና እስከዛሬ ያልሄድንበት። ኧረ በጌታ እኔ ሄጃለሁ ብዙ ጊዜ። እኔ ሄጄ እና አግኝቻት ማለት ነው እዛ በጌታ ስም። በአካል ደግሞ በጣም የተረጋጋች ሰው ናት እና ማቀፍ ፈልጌ ሳላቅፋት መጣሁ። እሺ እንጂ ትንሽ ቆየ። በርግጥ ግን ኧረ እንሄዳለን። ቆይ ሰብሰብ ብለን እንሄዳለን። አንተ ፈዟል። እኔ ብዙ ጊዜ ስለምንገናኝ በስራ ምክንያት ተለማምደናል። አስታውሺ ምርቴ? አዎ በደንብ ስለምንገናኝ ከሷ ጋር ትራት ለሞዱስ ታውቂያለሽ ምርቴ? አዎ እግዚአብሔር ያክብርልኝ። ምርቴ ለመጀመሪያ ጊዜ ነው የገባችው። እንግዲህ እናንተን አክብራ ነው። አካውንት የላትም እዚህ አካውንት የላትም። የቲክቶክ የላትም። ዩቲዩብ ነው ያላት። እንግዲህ እሱን ጋብዝላቸው ለሌሎቹ በደንብ እንዲያደርግ አድርጉላት ምርቴ። እሺ እሱን እንጋብዛለን። እሺ ይኸው ሰላም ማለትን ከፈለክ ሊቀ መዘምራን አብረውን አሉ። ሰላም ማለት ሊቀ መዘምራን እንዴት አሉ? ሰላም ነው ወይ? በጣም ነው እግዚአብሔር ይመስገን። በጣም ነው የምንወደውት፣ በጣም ነው የምናከብረውት። እድሜና ጤና ይስጥልን። ለዚህ ዘመን አገልጋዮች፣ ለዚህ ዘመን ወጣቶች በጣም ትልቅ ምሳሌ፣ ትልቅ ትምህርት የሚሆኑ መጽሐፍ ኖት። እኔ በበኩሌ እጅግ አድርጌ ነው በጣም ነው የምወዳቸው። አንድ ጊዜ ነው አገልግሎት ላይ አንድ መድረክ ላይ ተገናኘ ነው፣ ግን የህይወቴ ሁሉ ትዝታ ነው የሊቀ መዘምራን የተገናኘንበት ያቺ ጊዜና እጅግ በጣም ደስ ብሎኛል ዛሬ በአካል በማየቴ። እግዚአብሔር አገልግሎታችን ሁሉ ይባርክ። እግዚአብሔር ረድኤት
ምርቴን ያየኋት መሰለኝ ካንተ ጋር። አዎ እንዴት አለ? እንዴት ነሽ? ሰላም ነሽ? ያለን ጫው ዘምራን ይልማዬ ደህና ነህ ወይ? እንዴት ነህ? በጣም ነው የምወድህ፣ በጣም ነው የማከብርህ። ትልቅ ቦታ አለኝ ለአንተ። መዝሙሮችን ከልብ ወዳቸዋለሁ፣ ስዘምራቸው ነው የሚያደግኩት። ይልማዬ ኑርልን፣ ከኛ ቀንሶ እድሜ ለአንተ ይስጥልን። በእውነት ከልቤ ነው። እንኳን አደረሰ ከመላ ቤተሰቦች እንኳን አደረሳችሁ። መልካም በዓል። እሺ የኔ አባት እግዜር ያክብርልኝ። ዘምሪ መስማት እፈልጋለሁ። አቤት ዘምሪ መስማት እንፈልጋለን። አቤት ምን አልከኝ? ቀዘምራት ዘምሪ መስማት እንፈልጋለን። እሺ ሚዩት እናድርግ። መሰንቆ አለን እንጂ እናጅብሻለን። ኧረ ችግር የለውም። እንትን አይልም። እዚህ ቲክቶክ ላይ ገስት ላይ ተሆኑ ድምፁ ስለሚቀዳለን አብራ አይመጣም። እስቲ ቆይ ሚዩት እናደርግላትና ለምርት እነዝራ ጋር ትንሽ ድምፅ አለ መሰለኝ። ኦኬ እነሱን ያስቀንሳቸው። ከቲቪ የሚወጣ ድምፅ አለ። እሺ የኛ ያው ገስት ላይ ያለን ሌሎቻችን ቆይ ሚዩት እናደርግና ቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። ያሸዋ ላይ ሕንፃ ሆኗል ቤቴ ያረገረጋል መሰረቴ። ጠላት ስልጥኖብኝ ደክሜያለሁ ዛሬ ብቻዬን ቀርቻለሁ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። አመሰግናለሁ። ሌሎች ያሰማትን ዝማሬ መላእክት ያሰማትን። አሜን አሜን። ዝማሬ መላእክትን ያሰማልን። ምርት እግዚአብሔር ያክብር። ከምርት ጋር የተገናኘ ነው። አርሲ ነጌል ከምርትነሽ ጋር የተገናኘ ነው። አርሲ ነጌሌ ለሁለታችንም አገልግሎት ሄደን ነበርና በቃ በጣም የማስታውሰው ጊዜ ነበር ያን ጊዜ እና በጣም የወደድኳት ልጅ ነች። በአገልግሎቷ እግዚአብሔር አገልግሎትሽን ሁሉ ይባርክ። አሜን አሜን። እግዚአብሔር ያክብርልን። አሜን። ወንድሜን ግን አንድ ቀን ብቻ ነው የተገናኘ ነው። ብዙ ያው በጣም ትንሽ ልጅ ስለሆንክ ምንም ማድረግ አልችልም። ለእኔ ብዙ ቀናት ናቸው እነዛ ቀናት እና በጣም ደስ ይላል። እግዚአብሔር አምላክ በእውነት የዝማሬ አገልግሎት ቀላል አይደለም። ብዙ ውጣ ውረድ አለው። ያንን ሁሉ ደግሞ ታግሶ መጀመር የሰው ልጅ ልማዳዊ ስራ ነው። የጀመረው ከፍጻሜ የሚያደርስ የተመሰገነ ይላል እና ያንን
የጀመራችሁትን ነገር ሁሉ በጥንካሬ ለታይታ ሳይሆን ስጋን ለማገልገል ሳይሆን ለእግዚአብሔር የሚሆን መስዋዕት ንጹህ የሆነ መስዋዕት ውዳሴ ከንቱ የሌለበት እሱን ለማቅረብ ሁሉ ጊዜ መትጋት አለባችሁ እና ያው ታላቅ ስለሆንኩ መምከር እችላለሁ እና እሱ ነው በጣም ይሄ መከራ ያጸናል ብዙ ጊዜ ከሀገር በየቀኑ እያደግን ነው በእግዚአብሔር ቤት ውስጥ ደግሞ ሲታደግ ተረጋ ተብሎ ብዙ ነገር ያገናዘቡ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሌላው አታሽሞነሙንም እና ያንን እንደ ጸጋ መቁጠር ያስፈልጋል። አላብዛባችሁ፣ ይቅርታ በጣም እግዚአብሔር ይስጥልን። አሜን። እግዚአብሔር ያክብርልን። እዝሩ አንተንም እናመሰግናለን። በቃ እንትን እንላለን ካለ ቆይና እንትን እንላለን። ሌሎቹም ደግሞ እድል ይድረሳቸው። በጣም ሊቀ መዘምራንን የሚወዱ ዘማሪያን አሉ። ለነሱ እድል ልስጥ። እኔ ልውረድና ሌሎቹ እመጣለሁ። እኔ ግን እናንተ እሺ ዝሮች ና መዝሙር እንትን ብላል መሰለኝ በከሰሙን። አዎ የአብን ብድራት ለቅቄያለሁ። አዎ እሱንም ባለበዛው በዛው ቴክስትን እኮ አሁን እኮ ነው የማየው። መች ነው ያኔ እስቲ እናወራበታለን እሱ ላይም እናና እንባለን። እሺ ያክብርልን። እሺ ሊቀ መዘምራን እሺ፣ በጣም ይቅርታ አስቀመጥነው ብዙ። ኧረ በፍጹም ምንም አይደለም። ከእግዚአብሔር ህልውና ከዛን ወደ ምንድን ነው እንቀጥላለን የተባልነው? ትምህርት ነው። በዛም ላይ የአንበሳ ረበሸን ሊቀ መዘምራን አለወት እግዚአብሔር ብዙ መዝሙሮች አሉ በዛ ላይ ግን አሁን ምንድነው በተለይ ንስሐ ጊዜ ስለሆነ ደግሞ መዘመር ያለብን ስለ ወንበዴነታችን እና ወንበዴ ነበርኩኝ እላለሁ እና ከኔ ጋር ድንገት እንደኔ ወንበዴ ከሆናችሁ አብራችሁን ዘምሩ፣ አለበለዚያ ለመዘመር ትችላላችሁ። የእግዚአብሔር ፍቅር የምናስብበት ወንበዴ ነበርኩኝ አገር ያሰለችህ በመስቀል ላይ ሆኖ ታሪኬ ለወጥ አስበኝ ስላልኩት በኋላ ስትመጣ ገነትን ለማየት ቦልቢ መሃለታ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር አስበኝ ስላልኩት አሰበኝ ጌታዬ ወንበዴ ነበርኩኝ ስርቆት ነው ያዬ በመስቀል ላይ ሆኖ ሕዝቡን ያስብ ነበር እኔ ሳላየሁ ምን ያለ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር አቤት ፍቅሩ የእግዚአብሔር
አልታይም ብዬ ኃጢአትን ስሰራ ተመለስ ይለኛል ስሜንህ የጠራ እንዳልሞትበት ነው በኃጢአት ታስሬ ፍቅሩን አልገልጸውም እንደዚህ ዝርዝሬ አብረን አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር መከራ ሲከበኝ መጥቶ ያጽናናኛል በሐዘኔም ጊዜ እግዚአብሔር ያዝናል። ዓይኑ ከኔ አይርቅም ጥበቃው አይጠፋም። ስሙን እጠራለሁ በጌታ ያላፍርም። አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር እንግዲህ የእግዚአብሔር ፍቅሩ ከግምት በላይ ነው እና በተለይ በደላችንን ኃጢአታችንን በማይመረመር ምስጢር ሲተውልን በጽኑ ፍቅሩ ሲተውልን በጣም የእግዚአብሔርን ፍቅር ሁልጊዜ እናያለን። አንድ በጣም የሚመስጠኝ የአባቶች አባባል አለ። አዳም ከገነት በተባረረ ጊዜ ምንድነው እንደዛ 100 ዓመት ሙሉ ሱባኤ ያስገባው ያስለቀሰው ምንድነው ብለው አባቶች ይጠይቁና ይመልሱ የገነትን ፍሬ የገነትን ተድላ ስላጣ ነው ወይ ከገነት ስለተባረረ ነው ወይ ያለቀሰው ያዘነው ይሉና አይደለም ፍቅረ እግዚአብሔርን ስላጣ ነው። ፍቅረ እግዚአብሔር ነው እንደዛ ያንገበገበው እና እግዚአብሔር ዕለት ዕለት ስሙን ይጠራው ነበር፣ እግዚአብሔርን ያየው ነበርና እንደውም በእግዚአብሔር አምሳል ነበር የተፈጠረው። አባቶች ሲናገሩ አዳም ድንቅ ሆኖ በመፈጠሩና እግዚአብሔርን ይመስላል ስለተባለ ከኢዮርና ከራማ መላእክት ወደ ገነት እየመጡ የአዳምን መልክ ሊጠግቡት ይመኙ ነበር። ምክንያቱም እግዚአብሔርን ይመስላል፣ የእግዚአብሔርን መልክ ያዩ እየመሰላቸው የአዳምን መልክ ሊያዩት ሊጠግቡት ይመኙ ነበርና ከዛ ተድላ ወይም ከዛ ፍቅር የመላእክት ፍቅር የእግዚአብሔር ፍቅረ እግዚአብሔር ከዛ ስለተለየ ነው ይላሉና አሁንም እዚህ መዝሙር ላይ ፍቅረ እግዚአብሔርን ኃጢአታችንን ሁሉ የሚተውልን እግዚአብሔር በማይነገር በማይመረመር ፍቅሩ ስለሚወደን ነው። እዚህ ላይ ይብቃኝ። ይቅርታ በጣም አረ እግዚአብሔር ያክብርልን፣ ዝማሬ መላእክትን ያሰማልን። ዝማሬውም ትንተናውም እጅግ ውብ ነበር፣ በጣም ደስ የሚል ነበረ። እግዚአብሔር ያክብርልን፣ እናመሰግናለን በጣም እንግዲህ እንዳሉትም የእግዚአብሔር ፍቅሩ እኛን በመማሩ በእጅጉ ተገልጧልና ኃጢአተኝነታችንን እየመሰከርን ደግሞ የእግዚአብሔርን ምሕረቱን ፍቅሩን እንደዚህ እንድንመሰክር እንግዲህ ምክንያት ስለሆኑ እናመሰግናለን። እግዚአብሔር ይመስገን ስለ ዝማሬው።
መቀጠል እንችላለን ማለት ነው። ሌሎቻችሁ ማውራት ማለት የምትፈልጉት ነገር ካለ ፕሊዝ ይቻላል። እሺ ስለዚህ ወደዚህ እንትን ከምንል ይቀጥሉና በኋላ ላይ እንዳናደክማቸውም እስታቸው ማሪ መላክ ያሰማል። ይቀመዘምራል መሀል ላይ ብትናገሩ ምንም አይደለም። ምክንያቱም ደግሞ ሌላውን መዝሙር እንደዚሁ በትንሽ ጋፕ ደግሞ እንትን እንድንለው ማለት ነው። ትችላላችሁ መነጋገር። እሺ አዳዲስ የሚገባችሁ ሰዎች ይኸው ሊቀ መዘምራንን እንግዲህ ሰላም ማለት ትችላላችሁ። ከእነዚህ ውስጥ ሁለቱ ለነገሩ ዘማሪ ናቸው ባይታወቁም፣ ዲያቆን መኳንንትና ዲያቆን ብስራት። እስቲ ሰላም በሉና በዛውም እንትን በሉ እስቲ። እሺ ሰላም ክርስቶስ ይብዛላችሁ ሁላችሁ። ዘማሪ ቄስ ይልማ በእውነት አባታችን መምህራችን አንጋፋችን ናቸው። በሁሉ ተምረንበታል። ልጅ ሆነን አይደለም። ኦኬ ብዙ ጊዜ አይቻለሁ ቄስ የሚለው ለዛ ነው። እሺ ለዛ ነው የሆነ እንትን ላይ መልካም እና ግን ከልጅነት ጀምረን እውነት ለመናገር የእሳቸውን ዝማሬ ስንሰማ ነው ያደግነው። የማስታውሰው የኔ ደብር ላይ ሁል ጊዜ 2 ወር ጾም ተከታታይ ይካሄድ ነበርና ሁል ጊዜ የሚነሳው የእርሱ ዝማሬ በቃ ያንን ያደግንበት ነው። በእውነት እግዚአብሔር አምላክ ወደ ላይ መመረቅ ባይገባንም እግዚአብሔር አምላካችን በጸጋ በእድሜ በቤቱ ያቆይልን እና ስላገኘሁት በጣም ደስ ብሎናል። እግዚአብሔር ያክብርልን። ስለመጡ ዝማሬ መላእክትም ያሰማልን። እሺ እንግዲህ ያው ዘማሪያኑን እናስቀድም በሚለው እሺ ዲያቆን ብስራት ሚዩት ነህ እያወራህ ከሆነ ይቅርታ። እንደምን አመሻችሁ የእግዚአብሔር ቤተሰቦች። አኬ ገስት ስላስገባኝ እጅግ በጣም ዛሬ አመሰገንኩ። ዛሬ ገና ምክንያቱም ያገናኘኝ ከሊቀ መዘምራን ይልማ ኃይሉ ጋር ነው። እጅግ በጣም ከማከብራቸው ዘማሪያን መካከል አንዱ የሆኑ ናቸውና ቃላት የለኝም። እውነት ትዝ ይለኛል ሰንበት ትምህርት ቤት ልጅ ሆኜ ምህላ ላይ የሚከፈቱ መዝሙሮች እንዳለ የሊቀ መዘምራን ይልማ ነበሩና በጣም ብዙ የልጅነት ትዝታ አለ ታቸው ጋር ከዝማሬዎቻቸው ጋርና ከሳቸው ዝማሬ በጣም ውስጤ እንትን የሚል አንድ ዝማሬ አለ፣ ብዙም አይታወቅም። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን። እግዚአብሔር ያዳምን ስቃዩን አስቦ በታላቅ ቸርነት ወደ እርሱ ቀርቦ ሐዘን ጸባዖት ከጸባዖት ደርሷል፣ አምላክ ሊያድን እጆቹን ዘርግቷል የሚል ዝማሬ አለና እጅግ አመሰግናለሁ። አኬ እግዚአብሔር ያክብርልን። አሜን። እግዚአብሔር ያክብርልን። ብስሪ እናመሰግናለን። ባሮኪ እሺ፣ አሁን ያው እንደ ተርታችሁ ልጥራ ለየሰዓታችሁ አቆጣጠር ለነጋላችሁ እንደምን አደራችሁ፣ እየዋላችሁ ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳመሻችሁ። ፍጹም የሆነ የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። በጣም ነው ደስ ያለኝ እውነት ለመናገር እንዳሉት ወንድሞች ሊቀ መዘምራን የልጅነታችን ያደግንበትን ዝማሬዎች የእርሱ ዝማሬዎች እየሰማን ያደግነውና በዚህ ቦታ ላይ ስላየሁት በጣም ደስ ብሎኛል እና የማያጥፉብን ዝማሬ መላእክትን የሚያሰማልን ብያለሁ። ምርቴንም ስላየው እና እንደዛ ነው። እሺ ቴንክ ዩ። እግዚአብሔር ያክብርልን ባሮኬ። እሺ ሊቀ መዘምራን እንቀጥልና ሌሎቹ ደግሞ ከዛን ይቀጥሉ መሰለኝ። ብዙ እንዳናስቀምጦት የእርሱንም ሰዓት እንዳንሻማ መሀል ላይ እንዲያደርግን ይሻላል መሰለኝ።
እግዚአብሔር ሲሆን አሁን የምዘምርላችሁ መዝሙር ድንገት በአብዛኛው የተሰማ አይመስለኝም። ያው ከአዲሱ መዝሙር ነው የምዘምርላችሁ። እመቤታችንን እግዚአብሔር ጽዮንን መርጧታል ለክብሩ የሚል ነው። ከኢሳይያስ መጽሐፍ ከኢሳይያስ ላይ የተወሰደ ነው እና እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያ እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ ይህች ለዘላለም ማደሪያ ናትና መርጧታል እያለ አምላክ እንደገና በእርሷ አዛውንቱ በእርሷ አዛውንቱ ሲባርኩ ያየ እንዴት ማማለዷን ክብሯን ትንቃለ እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያ እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ አምላክን መክሰሱ ድሆችን እንጀራ ያጠግባል በእርሷ ምድር ታበራለች በጸጋ ታድሳ የካህናት ሞገስ የደህንነት ልብስ በእመቤታችን ሁሉም ይታደስ እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያ እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርገዋል ማመፅ አምላክን መክሰሱ አምላክን መክሰሱ ቅዱሳን በድንግል ደስተኛ ናቸው ድንቅ ስለሆነ የእግዚአብሔር ምርጫ የዳዊት ቀንድ ሆነ ኢየሱስ ክርስቶስ ከድንግል ተወልዶ ወገኑን ሲቀድስ እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ እግዚአብሔር
ጽዮን መጥቷታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ መክሰሱ ምድር የምታበራባት በጸጋ የምታበራባት የካህናት ሞገስ የደህንነት ልብስ እመቤታችን ናት እና ይህንን ነው በአብዛኛው ስንኙ የሚናገረው። እግዚአብሔር ይስጥልን። አሜን አሜን። ዝማሬ መላእክትን ያሰማልን። አሁንም በጣም ደስ የሚል መዝሙር ነበረ። እግዚአብሔር ጽዮንን መርጧታል። በጣም ትልቅ መልእክት ነው። እግዚአብሔር አምላካችን እኔ በጣም ነው የሚያስደንቀው። አንዳንድ ጊዜ ዓለም ላይ የመከራከሪያ ርዕሶች በጣም ያስቃሉ። ኢማጂን እግዚአብሔር ቅድስት ድንግልን ለእናትነት መርጧት ማለት ይሄ በቃ የመጨረሻው ጥጉ ነው። አሁን እመቤታችን ወላዲተ አምላክ ስትባል ትልቁ ክብር ይሄ ነው። አምላክን መውለድ የአምላክ መኖሪያ መሆን ማለት ነው እና ለእናትነት መርጧት የራሷ ልጅ ማለት ነው። ጌታ ኢየሱስን መለመን ትችላለች አትችልም የሚል ነገር ላይ ክርክር ሲነሳ በጣም የሚያስገርመው እና እግዚአብሔር ግን እመቤታችን ለትልቅ ነገር መርጧታል። አብ አንድ ልጅ ነው ያለው እንደሚታወቀው፣ አንድያ ልጁ ብቸኛ ልጁ እየተባለ ጌታችን ኢየሱስ ይጠራል እና ለዚህ ለአንድያ ልጁ ለብቸኛ ልጁ እናቱ እንድትሆን አድርጎ ነው ይሾማት እና ይሄ በጣም ትልቅ ሹመት ነው፣ የትልቅ መመረጥ ነው እና በእውነትም እግዚአብሔር ጽዮንን መርጧታል እና እግዚአብሔር ያክብርልን። እናመሰግናለን። ሊቀ መዘምራን ዝማሬ መላእክትን ያሰማልን። እሺ ዮኒ በደንብ ይሰማል። ግን እኔ የምዘምረው አዎ የእርሱ ይሰማል። የኔ አይሰማም እንዴ? ሊቀ መዘምራን የምዘምረው በደንብ ይሰማል። አዎ የእርሱ ይሰማል። እንዴት ነው ወንድሞቼ እህቶቼ ከታች ያላችሁ ይሰማል? ቆይ እስኪ ከታች ያሉት ምናልባት እስቲ ትንሽ ይቆራረጣል። እግዚአብሔር ጽዮንን መርጧታል የሚል አሁን ተዘምሯል እንደሰማችሁት። እስኪ ከተሰማችሁ እስቲ እግዚአብሔር ጽዮንን መርጧታል የሚለውን ጽፋችሁ እስቲ አስቀምጡልኝ። ምናልባት የተሰማ ከሆነ ይሰማል እያሉ ይሰማል። ቴንክ ዩ። እሺ እግዚአብሔር ያክብርልን። እሺ ይሰማል የሚሉት ሁሉ እሺ ይሰማል። አዎ እንግዲህ ሊቀ መዘምራን እሺ ዮኒ መቀጠል ትችላለህ። ሰላም ማለት እንደምን አመሻችሁ ወንድሞች፣ አኬ ጋዲ፣ አንትሽ፣ ባሮኬ፣ ዲያቆን ብስራት፣ ዲያቆን መኳንንት፣ ናታኒም እንዲሁም ሊቀ መዘምራን ይልማ አጠገቡ በአንድ ፕላትፎርም ላይ ከእርሱ ጋር ስላየሁት በጣም ደስ ብሎኛል። ዝማሬ መላእክት ያሰማልን። ከታች ያላችሁ ሰላም ብያለሁ። እሺ እግዚአብሔር ያክብርልን። እኛም አለን ደህና ነን፣ ይመስገን አምላክ። ኦኬ ማን የቀረው? ናቱን እዛ ጋር ነጭ ነገር የሚታይ ሻማ ነው። እሺ እንዴት አመሻችሁ? ዝማሬ መላእክት ያሰማልን። ሊቀ መዘምራን እንዴት ኖት? እና በጣም ስላገኘኖት በጣም ደስ ብሎናል። በእውነት በእድሜ በጤና ያቆይልን። በጣም ነው የምንወዱት። በጣም ከልጅነት ጀምሮ ያው የእርሶን ዝማሬ እየሰማን ያደግነን። ስፔሻሊ በደብራችን ያው እርሶም የነበሩበት ደብር ነው፣ ደብረ ጽጌ ቅዱስ ዑራኤል እና በጣም ትልቅ ቦታ አለ ለእርሱ እና በእድሜ በጤና ይጠብቅልን። ዑራኤል ልጅ ነው ማለት ነው እና እግዚአብሔር ያክብርልን። በጣም ደስ ብሎናል በጣም ስለመጡልን። ሰላም ብያለሁ። ከላይም ከታችም ያላችሁ እንዴት ናችሁ? እግዚአብሔር ይመስገናለን። ዲያቆን ናታኒም እናመሰግናለን። ዲያቆን እሺ
ብስሪ የሆነች አንድ አዝማች ነገር ከሊቀ መዘምራን እንደው በጣም የምትወደው መዝሙር እስቲ ብታካፍለን። አንዲት አዝማች ነገር በጣም እንደሚወዱት ቅድም እየተናገረ ነበር ሊቀ መዘምራን። አጋጣሚ እርሱ ይሉ ነበረ ሄደት ብሎ ነበር። በጣም የእርሱ ወዳጅ የሆነ ወንድማችን ወዲያ በጣም ግሩም የሆነ ድምፅ ነው ያለው፣ እየሰማሁት ነበር። እሺ ሊቀ መዘምራን እስቲ ዘምር ብስሪ ወንድሞች። በቅርቡም አዲስ ዝማሬ የሚያወጣ ወንድማችን ነውና ሊቀ መዘምራን በዛው አበረታቱልን። የዘማሪያን በረከት ይረፍበት። እስቲ ልጅ የሚገርመው አሁን እኮ በጣም ትንሾቹ ልጆች በጣም እየበረቱ ነውና እኔ በእውነት በጣም ነው እየተደሰትኩ ያለሁት በእናንተ ጥረታችሁን ሳየው። እንደገና በሃይማኖት ነው የምትዘምሩት። ደስ የሚለው ነገር ይሄ ነው። ሁለት አይነት አገልግሎት ነው ያለው። አንደኛው ስጋን ማገልገል አለ፣ ሁለተኛው ደግሞ እግዚአብሔርን ማገልገል አለ። እና እናንተ ጋር ማየው ስጋን ማገልገል ሁሉ ጊዜ መስዋዕትነት ሲኖር ስጋን ማገልገል አይቻልም፣ እግዚአብሔር ብቻ ነው። እና ያን ነው። እሺ መዝሙሩን እንስማው። እሺ ሊቀ መዘምራን ይልማ ሰዓሊ ኖት፣ ግጥምና ዜማ ደራሲ ኖት። እንደገና የሚገርም ደግሞ የዝማሬ ጸጋ አሉትና በጣም የሚገርም እግዚአብሔር እንዴት አድርጎ በሁሉ ነገር እንትን እንዳሉት በጣም እድለኛ ሰው ነውና በጣም ይገርመኛል። እና ልጅ እያለሁ አንድ የምወደው የእርሱ ዝማሬ አለ፣ ምህላ ላይ ብዙ ጊዜ ይከፈታል። እሷን አንድ ዘማቿን ብቻ ብለን በኋላ ድንገት እድል ከተሰጠኝ ደግሞ ሌሎች ዝማሬዎችን አቀርባለሁ። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ እንደ በደላችን ጌታ ትክፈለን፣ በደላችንን ጌታ ተውልን። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ እንደ በደላችን ጌታ ትክፈለን፣ በደላችንን ጌታ ተውልን። እግዚአብሔር ያዳምን ስቃዩን አስቦ በታላቅ ቸርነት ወደ እርሱ ቀርቦ ሐዘን ጸባዖት ከጸባዖት ደርሷል፣ አምላክ ሊያድን እጆቹን ዘርግቷል። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ እንደ በደላችን ጌታ አትፍረን፣ በደላችንን ጌታ ተውልን። አቤቱ ደግ ሰው አልቋልና አልቋልና፣ ከምድርም ፍቅር ጠፍቷልና ጠፍቷልና፣ እንደ ቸርነት አድነን አድነን፣ በደላችንን አትቁጠር አትቁጠር። እኚህን የመሳሰሉ ነበሩ። እንደው እግዚአብሔር እርሶን ስለሰጠን ስሙ የተመሰገነ ይሁን። አመሰግናለሁ።
ይገርማል። አሜን አሜን። በጣም 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 የሚያምር እንደ ወተት የረጋ ድምፅ ነው ያለ። በእውነት እግዚአብሔር እንድትገለገልበት እግዚአብሔር እንድታገለግልበት ይርዳህ። በእውነት ትልቅ ትልቅ ድምፅ ነው ያለ። በጣም አሜን 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 አሜን። ዝማሬ መላእክትን ያሰማልን ብስሪ። እግዚአብሔር ያክብርልን። ሊቀ መዘምራንም እናመሰግናለን በጣም እግዚአብሔር ያክብርልን። እሺ ሰው አሁን ወደ እርሱ ማለፍ እንችላለን ማለት ነው። ብዙ አስቀምጥ ታች ላይ ናና የዝማሬ ጌታ የሚል በጣም አሁን ተረጋጋ እንዘምረዋለን። ናና የምስጋና ጌታን እንዘምረዋለን። በነገራችን ላይ እንግዲህ ያው ሁሉን ሚዲያ በመንፈሳዊ እና በቁም ነገር መሙላት ታላቅ ነገር ነው። በአሁኑ ጊዜ ሚዲያዎች ለእኩይ ዓላማ የሚውሉበት በጣም አደገኛ ጊዜ ነው እና ይሄንን ተረድታችሁ ሚዲያን ለመልካም ነገር እየተጠቀማችሁበት ስለሆነ በጣም ነው የማመሰግነው። እኛም በአቅማችን እንግዲህ ሚዲያዎችን እየተጠቀምን ነው። ድንገት አይታችሁት ከሆነ በዩቲዩብ የኔ መዝሙሮች ያው ቀስ ቀስ እያለ ነው። ድንገት አይታችሁት ታውቁ ይሆን የኔን ዩቲዩብ? የራስዎት ዩቲዩብ እንዳለ እስቲ አሁን ለምሳሌ እኔ የራስዎት እንዳለ አላውቅም። እውነቱን ለመናገር ብዙ ሰዎችም እንደኔ ላያውቁ ስለሚችሉ ማን በሚል ስም ነው ያለው? ይልማ ኃይሉ ብቻ ልጽፉ ትችላላችሁ። YILMA ከዛ HAILU በቃ ይህችን ብቻ እችን ካደረጋችሁ ታገኙታላችሁ። ፒን ልታደርገው ይልማ ኃይሉ ብላችሁ እንትን ጻፉና ፒን አድርጉት። 166,000 ሰብስክራይበር ያለው ነው። እሱ ነው። እሺ በጣም ብዙ ቁም ነገር በጣም ብዙ ነገሮችን የምናስተላልፍበት መዝሙር ሲሆን ይኸው የሊቀ መዘምራን ይልማ ኃይሉ ይሄ ነው። ቆይ አንዴ ፍሊፕ ላድርግላችሁ ካሜራውን እና ሁላችሁም እየገባችሁ አንዴ ይልማ ኃይሉ ይላል። ይልማ ኃይሉ ይላል። ሰብስክራይብ የሚል እዚህ ጋር አለ። ሰብስክራይብ ያው ሰብስክራይብ ኦኬ። ቆይ እሺ አንዴ እሺ፣ ይቅርታ በጣም ይሄ ነው የሊቀ መዘምራን የዩቲዩብ አካውንት። ስለዛ ዝማሬያቸው ይሄ ነው የሊቀ መዘምራን የዩቲዩብ አካውንት። ስለዛ ዝማሬያቸውን የሚለው ይላል። አሁን ሶሪ ኤኒዌይስ እዚህ ጋር በነጩ ሰብስክራይብ ብሎ ይመጣላችኋል። ሰብስክራይብ ያንተን ጎላ ብታረገው ከዚህ በላይ ጎላ አይልም ሊቀ መዘምራን። ለዛ ነው እስቲ ላጥፋውና ይሄንን አርኪ ወይ እንትን አድርገው ስልክህን ታች ላይ እንዳያስከው በዚህኛው ስልክ ላይ ሪንግ ላይቱን አጠፋሁት። እስቲ ቆይ አይ ቲንክ ኢዝ ቤተር አሁን ይሻላል መሰለኝ። አይ ቲንክ ኢዝ ቤተር አሁን ይሻላል መሰለኝ። አሁን አሪፍ ነው። ቆይ አንዴ
ሌላ ውስጥ ገባ። የማናቸው የኦርቶዶክስ አባት መጥቶ እሺ ጁሳያ ትሬና መጡ። እሺ ይሄው ይሄ ነው የሊቀ መዘምራን አካውንት ኦፊሻል የዩቲዩብ ቻናላቸው ነው። እዚች ጋር ይሄዎችን ሰብስክራይብ ማድረግ አለቀ። ከዛ በኋላ የደውሉን ምልክት መጫን ብቻ አድርጋችሁ አንዴ ይቅርታ የቀስት ምልክቷን ትጫኑና ሁሌም እንዲጠራላችሁ ኖቲፊኬሽን እንዲገባላችሁ ማለት ነው። በቃ እንደዛ አድርጉ። አንዴ እሺ እንትን ልበልና እንትን አድርጓለሁ ደግሞ እስቲ ያው ሳይዋል እሺ ያችን ሰብስክራይብ አድርገው ማለት ነው። እኔ ቆይ ከከፈል አድርጉት እርሱን ታያል። በጣም በቃ እንትን ሚረር አድርጉት እስቲ። በጣም ነው የሚታየው እርሱ። እስቲ ሚረር እንዴት ነው የሚያደርጉት? ግን ያው እንትን ነው ይላል ጽሁፉ ትንሽ ወደ ግራ ሆነ ግን ይታያል። ስለዛ ይልማ ኃይሉ ብላችሁ በእንግሊዝኛ YILMAHAILU ብላችሁ ይልማ ኃይሉ ብላችሁ በገቡ ታገኛላችሁ። ስለዛ ዝማሬ እንግዲህ ያው እዚህ በጣም ብዙ ጊዜ እናወራለን እና ዝማሬ ምን ያህል ፓወር እንዳለው ምን ያህል ኃይል እንዳለው እና በጣም ትልቅ ኃይል አለው ዝማሬ። ምስጋና ነው፣ ጸሎት ነው እና በጣም በደከምን ሰዓት መንፈሳችን በደንብ የሚያነሳሳልን እርሱ ነው፣ ዝማሬ ነው እና ዝማሬ ፕሊዝ በደንብ በቃ በደንብ መደመጥ አለበት። ይህ ዘፈን ምናምን የሚያስቸግረን ሰዎችም ቀስ በቀስ የምንወጣው ዘፈን ምናምን በዝማሬ ነው እና ዝማሬ ላይ በደንብ ትኩረት አድርጉ። ይዟቸዋልና ከላይ ለሁለት አሁን የምስጋና ጌታ የምስጋና ጌታ የሚለው ታናን መዝሙር እንዘምራለን ማለት ነው። ፈቃዳችሁ ከሆነ እንዴ በደስታ እንዴ ሁሉም ሰው እሱን ነው ኮሜንት እያደረገ የነበረው። ይሰማል። ሊቀ መዘምራን ይሰማል? ይሰማል። ወይኔ ለሳቸው እየተሰማቸው አይደለም በደንብ መሰለኝ። እኔ ድምፅ ይሰማል። ሊቀ መዘምራን እሱን ነው ብዙ ሰው ኮሜንት ሲያደርግ የነበረው። በደስታ ነው የምንዘምረው። ፋኖስ ያለ ካለ የምስጋና ጌታ የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና ኢየሩሳሌም ሆይ ምስጋና ጀምሪ፣ መለከትን ነፊ፣ ነጋሪት ጎስሚ። ሰላምሽ ታውጇል፣ መዳንሽም ቀርቧል። ጌታ ሊጎበኝሽ ከበራፍሽ ቆሟል። ና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና ያልታደልሽው ሀገር
ጌርጌሲዮን ሆይ ለምን ተቃወምሽው አምላክሽን ስታይ የከተማውን በር መዝጊያውን ቆልፈሽ ከሩቅ የሸኘሽው ሲመጣ ሰላምሽ ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ትገኝታለችና ሰላም ትገኝታለችና የቢታንያ ድንጋይ አንደበት አውጥቶ ምስጋና ጀመረ አምላኩን ለይቶ ሳርና ቅጠሉ ዘንባባው ሰገደ ፍጥረት ሊያመሰግን አምላኩን ወደደ ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ሕፃን ሽማግሌው ምስጋና ሲያቀርቡ ተቆልፎ ነበር ፈሪሳዊ ልቡ። እኛም ለምስጋና ልባችን ይከፍት ሆሳዕና ጌታ ይመላለስበት ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና አንደኛ ኢየሩሳሌም፣ ጌርጌሲዮን የሚባሉ 3 ከተሞች እና የጌርጌሲዮን ህዝብ ጌታ ወደ ከተማቸው ሲመጣ አትግባ ብለው አባረሩት፣ ወይም ደግሞ አትግባብን ብለው አገዱት። ኢየሩሳሌምና ቢታንያ ግን ያው ቢታንያ በኢየሩሳሌም ውስጥ ያለች ነች፣ ግን እነዚህ ጌታን እንዲገባ ያው አስገቡት ማለት ነው። እና ትሑት ሆኖ ነው የገባው። በአህያ ውርንጫ ላይ ተጭኖ ትዕቢተኛ ቢሆን እንኳን እንደ ነገስታት ጦር እንኳን ቢይዝ ቢከለክሉት ምንም አይደለም። ግን በትህትና የመጣውን ጌታ ስላልተቀበለች ጌርጌሲያችን ሰድና እኛ ጌርጌሲዮን ነን ወይንስ ኢየሩሳሌም ነን? ጌታን በህይወታችን ውስጥ እንዲገባ እንፈቅዳለን ወይንስ አንፈቅድም? የመዝሙሩ ላይ ያስተላለፍኩት መልእክት ይህንን ይመስላል ማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። በጣም እናመሰግናለን። አሁንም እንግዲህ የዝማሬ መላእክት ያሰማልን። በደንብ በቃ የሆነ በደንብ ዘማሪ በጣም ኮንተንተር ሲሆን በጣም ደስ የሚለው እንደሚታወቀው ቀጥታ ህይወታችንንም ስለሚነካው ራሳችን ከህይወታችን ጋር ሪሌት እያደረግን እንድንሰማው ስለሚያደርግ በጣም ደስ ይላል እና አሁን ይህ ዝማሬ በጣም ደስ የሚል ነበር። ወደዚህ ወደ ጌርጌሲዮን አካባቢ እንዳሉትም እንግዲህ ጌታችን ታላቅ ተአምርን አድርጎ ድምፅ እንትን ይሆን ነው በቃ የኔ ትንሽ እንትን ነው መሰለኝ። ኦኬ የእርሱ አይ ቲንክ እንትን ነው መሰለኝ ሊቀ መዘምራን እንትን አድርገውት ይሁን ስልኩትን ሲያስቀምጡ በስፒከሩ ይሁን እንዲያስቀምጡት ድምፅ ምናልባት እንዳይወጣ እያደረገው እንዳይሆን ስፒከሩን የሆነ ነገር ላይ አስቀምጠውት እንዳይሆን
እየዘገየ ነው የሚደርሰው። ኦ የኔ እንትን የኔ ኔትወርክ መሰለኝ አኪ ሜቢ አይ ቲንክ ሌላው ኔትወርክ ጋር መሀል ላይ ይሰማል ወይ እንቅስቃሴያቸው ላይ ምስሎ የመሆን ነገር አዎ ሊቀ መዘምራን ሌሎቹ ጋር በደንብ እየተሰማ ነው። የኔ እና ነው። ኔትወርክ እንኳን አይመስለኝም። ወይ ተመለስ እንዴ ወደ ሀገር ቤት። እኔ ሲዘምር ይሰማል። እርሶ ሲዘምሩ አዎ በደንብ ይሰማል። አንዳንድ ጊዜ ቪዲዮት ላይ የሆነ ላግ የሚያደርግ ነገር አለ፣ ትንሽ እየት የሚል ነገር አለ ቪዲዮ ላይ። ሲዘምሩ በደንብ ነው የሚሰማው። ቆንጆ ነው የእርሶ። ወደ ኢትዮጵያ ተመልሰዋል እንዴ? አይሰማችሁም መሰለኝ። አሁንስ እንዴት ነው? ቆንጆ ነው። አይ የእርሶ እንኳን ቆንጆ ነው። ያው አልፎ አልፎ ብቻ ነው ቪዲዮ። አይ እስቲ እናንተ አውሩ ድንገት እስቲ የእናንተ መስማት ከቻሉ